ሰላም እንዴት ናችሁ? ዛሬ ደግሞ ይህን የመሰለ ቆንጆ ከለር ያለው የሚያምር እንዲሁም ደግሞ ሶፍት የሆነ እንደምታዩት ስትነኩት ልስላሴው ልነግራችሁ አልችልም። በጣም የሚያምር ሶፍት የሆነ እንዲሁም ደግሞ ፈጣንና ቀላል ቆንጆ ቴስት ያለው የፉጣይር አሰራር አሳያችኋለሁ። ዛሬ የምንሰራው እንግዲህ በአረበኛ ጅብን ፉጣይር ነው። እንዴት እንደሚሰራ አሳያችኋለሁ። የቺዝ ፉጣይር ማለት ነው። ወደ አዘገጃጀቱ ስንሄድ እዚህ ጋር እንግዲህ እንደምታዩት ሰፋ ያለ እቃ ላይ ለብ ያለ 1 ኩብ ወተት ጨምር ያለው። ከዛን 1 ኩብ ደግሞ ካሜራ ጨመርኩኝ። 2 የሾርባ ማንኪያ ስኳር ጨመርኩኝ እና አንድ ላይ እንደዚህ እንደምታዩት እንቀላቅለዋለን ስኳሩ እስኪሟማ። ከዛን እዚህ ጋር ደግሞ ጂብን ኬሪ ወይ ደግሞ የቺዝ ክሬም 2 ፍሬ ጨመርኩኝ። ከዛን ዮገርት ወይም እርጎ 2 የሾርባ ማንኪያ ጨመርኩኝ እንደምታዩት። ከዛን አንድ ላይ ቀላቅለዋለሁ። ትንሽዬ ዘይት የአትክልት ዘይት ነው የጨመርኩት። አሁንም እሱን ከቀላቀልኩኝ በኋላ 1 ኩብ ከግማሽ የዳቦ ዱቄት ወይም ፍርኖ ዱቄት ጨምረን በደንብ እንደዚህ አሽተን እናቦካለን። ስናቦካ እንደዚህ ለስለስ ባለ መልኩ መሆን አለበት። ሊጣችሁ በጣም ጠንካራ እንዳይሆን በኋላ ለስለስ ብሎ ሶፍት ሆኖ እንዲወጣላችሁ። ከዛን የተጠቀምኩት ጅብን ስለያያችሁት ፈታ ጅብን ይባላል። በጣም ቆንጆ ቴስት ስላለው እሱን ብትጠቀሙ ጥሩ ነው። ካልሆነም ደግሞ የምትወዱትን እሱን ቺሱን እንግዲህ ፐርሲሊ ጋር ቀላቀልኩኝ ማለት ነው። በምትፈልጉት ቺዝ መጠቀም ትችላላችሁ። የተጠቀምኩትን ቺዝ ግን አይታችሁታል፣ ፈታ ቺዝ ነው። ከዛን እንግዲህ አሁን ሊጣችን ከግማሽ ሰዓት በኋላ ወይም ከ30 ደቂቃ በኋላ እንደዚህ ኮፍ ብሎ ወጥቶልናል። ከዛ እንደዚህ በማድረግ ከውስጡ ንፋሱ እንዲወጣልኝ አደርጋለሁ። እንደምታዩት ሊጣችን እንደዚህ ለስለስ ብሎ ቆንጆ ነው ወጥቶልናል። አሁን እዚህ ጋር ሊጣችንን በዚህ መልኩ ዱቄታችን ከነሰነስን በኋላ እንዳመጣዋለን። ትንሽዬ ሊጥ አድርጉ። እዚህ ጋር ስታደርጉ በዛ እንዳይል ለመቁረጥ ስለሆነ ሲበዛባችሁ ይወፍርባችኋልና። ከዛን እንግዲህ እንደምታዩት እንደዚህ 4 ቦታ እንቆርጠዋለን ማለት ነው። እንደዚህ እንደምታዩት ከዛን እያንዳንዱን አራት ቦታ እንዲወጣ እናደርገዋለን ማለት ነው። እንደምታዩት እዚህ ጋር እንደዚህ ሁሉንም ቆርጬ ካልኩ በኋላ አሁን ቅድም ያዘጋጀሁትን ቺስ እና በግዶንስ ወይም ፐርሲሊና ቺሱን ጅብኑን አንድ ላይ ቀላቀልኩትን እንደዚህ አደርጋለሁ ማለት ነው። በጣምም ሳይበዛ እንደዚህ ጫፉ ላይ የምናደርገው። ከዛ በኋላ እዚህ ጋር ስትጠቀልሉት በጣም ቀላል ነው። ቺሱ ያለበት ቦታ ላይ መጀመሪያ መጠቅለል ስትጀምሩ እንደዚህ ትሸፍኑታላችሁ። ሲበስል ጅብኑ ወይም ቺሱ ወደ ውጭ እንዳይወጣባችሁ። ከዛን ቺሱ ያለበት ቦታ ላይ ጠበቅ አድርጋችሁ ትይዙታላችሁ መጀመሪያ ላይ። ከዛ በኋላ እጃችሁን ለቀቅ እያደረጋችሁ መጠቅለል ነው ማለት ነው። ሳትጫኑ መጀመሪያ ላይ የምትጫኑት ግን ቺሱን መጠቅለል ስትጀምሩ ነው። ከዛን እንግዲህ ኮፍ እንዲልልኝ ለ10 ደቂቃ አስቀምጠዋለሁ። ከ10 ደቂቃ በኋላ እዚህ ጋር እንቁላልና ወተት ነው የቀላቀልኩት። በኋላ ላይ ቆንጆ ከለር ይሰጠዋል። እንደምታዩት እዚህ ጋር ትንሽ ኮፍ ብሎልኛል ለ10 ደቂቃ አስቀምጬው ማለት ነው። ከዛን ከላይ እንደዚህ ቀባዋለሁ። ልክ እንደዚህ እንደምታዩት በብሩሽ ነገር እንደዚህ እንቀባዋለን ማለት ነው። ሲበስል የሚያምር ከለር እንዲሰጠን ይረዳናል ማለት ነው። ከዛን አሁን ኦቨን ውስጥ አስገባዋለሁ። 180 ዲግሪ ላይ አበራና ከታችም ከላይም እኩል ነው ማበስለው ማለት ነው። እንግዲህ ለ10 ደቂቃ ያህል ነው፣ ብዙም አልቆየም። 10 ደቂቃ አልፈጀብኝም። ከዛን እንግዲህ እንደምታዩት ቺሱ እንደዚህ ፉጣይራችን እንደዚህ ቆንጆ ሆኖ በስሎ ወጥቶልናል። ከለሩን አያችሁት? በጣም ነው የሚያምረው። እንግዲህ ኦቨን ውስጥ ካስገባችሁ በኋላ እንዳይቃጠልባችሁ ቶሎ ቶሎ እየከፈታችሁ ማየት አለባችሁ። ወዲያው ነው የሚበስለው፣ ጊዜ አይፈጅም። እዚህ ጋር ደግሞ ለጋ ቅቤና ፐርሲሊ ሁለቱን አንድ ላይ ቀላቀልኩኝ። ይሄን አለመጠቀም ትችላላችሁ። እንደምታዩት እዚህ ጋር ምንም ባይቀባም ራሱ ከለሩ በጣም ነው የሚያምረው። ፉጣይሩ እንደምታዩት ባትቀቡትም ማለት ነው። ከፈለጋችሁ ቀቡ፣ ካልፈለጋችሁ አለመቀባት ትችላላችሁ። እኔ በስሱ ነው እዚህ ጋር እንግዲህ የቀባሁት። ከቀላቀልኩኝ በኋላ በግዶንስና ለጋ ቅቤ ማለት ነው። ከዛን እንግዲህ ለማዕድ ዝግጁ ሆኗል ማለት ነው። እዩት ልስላሴው፣ እዩት። እንዲህ ስትጨብጡት ራሱ አይበላሽ፣ ተመልሶ እዛ ወደ ቦታው ነውና በጣም ሶፍት የሆነ በጣም ቆንጆ ፉጣይር ነው። እናንተም በፊታችሁ አዘጋጁት። ውስጡ ደግሞ እዩት እንዴ